አስቶን ቪላ ባጠፋው ክለብ ብሩጅ ቂጡስ ከሚላጥ ተለበለበ። ቂጡስ ከሚላጥ ዛሬ ደግሞ ደጋፊዎቹን በነጥብ ሰው ንካሰው በጎሎቹ ማንኪ ምን አይነት መግነጢሳዊ ጎል ነው። ምን ካገባ አይቀር እንደዚህ ያለው ዙስ አርሰናል ይላል እንኳን ለቀቁ ዙቢንዲ 2 አሲስት። ዛሬ ደግሞ ጭራሽ ኖርጋርድ ነው ተከላካይ ግርግሩት ይገባው። ማንንም ይጎዳ አርቴታ መላያጣ። ዛሬም ሲቲ የሚገርም ጨዋታ የሚገርም ቼልሲ የሚባለው ግን ምን አይነት ቅመም ነው ተጫዋች ነው ደግሞ ምን አይነት ኮንግሬስ ስቲፋኖ ኮንግራ የሚገርም ጨዋታ። አርሰናል ማለት ይሄ ነው በቃ አርሰናል ተመልሷል። ቀጣይ ወልቭስ ምን እንደሚወጣ እናያለን፣ ምን እንደሚሆን እናያለን። ወልቭስ በዚህ አቋምሽ አርሰናል መጥቶልሻል ጀማው። አናዘር ክሊን ሺት አናዘር ቻምፒየንስ ሊግ ጌም 3-0 ቀለል ወርዘገነስ አናዘር ቪክቶሪ 6-6 ማለት 18 ነጥብ አለ። ወደ ነገስንበት ቻምፒየንስ ሊግ ፎከስ ማድረግ ስለነበረብን ነው። አሁን እንመለሳለን ውልቭዝ ላይ ማለት ማድዌኬ የሚገርም ጎል ማርቲኔሊ የፈርስት ሃፍ ቪዲዮን አይቶታል መሰለኝ። ሰከንድ ሃፍ ላይ ከዛ ላይ ጎሉም ብትል ጄሱስ ገብቶ እንዴት እንዳስተሰተኝ ጎል ብቻ ነው የቀረው ማንን አንስቼ ኖርጋርድ ራሱ ዛሬ ምርጥ ዲፌንሳችን አስተማማኝ ሆኗል። ግን 3 አግብተህ ምንም ነገር ካልገባብህ ማኑ ከዚህ በላይ ምን ፐርፎርማንስ አለ ከዚህ በላይ? ውልቭዝን ደግሞ 5 እናደርግለታል። ያረፉ ተጫዋቾችን ስለምናመጣ ማለት የአካዳሚ ተጫዋች ምናምን እኮ ነው በቃ። አሁን ሁለቱን ጨዋታዎች ማለት ኢንተር ሚላንንም በቤንች እናጋጀዋለን። በቤንች ኢንተር ሚላንን መናቅ የለብኝም። አዎ ግን ቢያሸንፈንም ለውጥ የለውም ማለት እንደዛሬ ብንሸነፍ ምንም አይመስለኝም ብዬሽ ነበር፣ ግን እናሸንፋለን። because we are the gunners ፓፓውቴ። አረ ስለፈጠረው ረዲ አራዳ ልጅ ግራ የሚያጋባ ነው። ፕሪሚየር ሊግ ሆነ ቻምፒዮንስ ሊግ ላይ ከአንድ ቁጥር ውጭ አይመቸኝም ዘንድሮ። ሚኬል አርቴታ በቃ ፈርሟል። ያራዳ ልጅ ማዱኬ ሲጀምር ሰዓቱ እኮ ነው። ከየት እንደመጣ የሚታወቅ ነው። የቼልሲ ግዛት ነው። ለሊት ነው። ታምር ነው። ሜዶስ ገቡ አንገ ነው። በቃ ሌላ ምንድን ነው የምትሰሯት? ጤናውን ስቶ አርቴታ ደግሞ አፕግሬድ ታረጓለን። 17 ፕሮ ማክስ ላክስ አርጎት ቁጭ አለ። አራዳ ልጅ ማለት ምንድነው የጀመርከው ነው? ዴቪድ ራያ ከኔ ጋር እንደወጣ ነበር ዛሬ። አራዳ ልጅ አረ እባክህ ጨዋታ ነው ግባ። እንደዚህ ለትቻለሁ ነው አይፈልጉኝም ማለት ሰው እንዲማግለል ጥሩ ነው። አርሰናል ቆይ ምንድነው ተከላካዮች ተጎርቷል አልተባለም እንዴ? መሀል ሜዳና ጀግናው አልገቡም አልተባለም እንዴ? አንድ ጎል አቀኩን 3 ምንድነው ነው እንደዚህ? ቆይ ሰው መናቅ። አረ ሚኬል አርቴታ ምን ጉድ ነው ይዘህ የመጣኸው? ቆይ ግን ተው ተረጋጋትን ተው። አረ ሀሳብ አስተያየት ኮሜንት ላይ ዱብ አድርጋ። አራዳ ልጅ ምንድነው ያመጣው? ማርቲኔሊ ቻምፒዮንስ ሊግ ከሆነ ሳላገባ አልወጣም እኔ። እንደዚህ አይነት ነገር አልለመድኩም ማለት ምንድነው? ዕለት እንደዚህ ጸባይ መበላሸት ጥሩ ነው የምትሉኝ? ሀሳብ አስተያየት እናንተን የፕላስ ምልክቷን ሼር ኮፕሊንክ ይደረግ። አረ እርሱ ጉድ ነው። እኔ እንደውም ዛሬ በቤንች ይገባል ትንሽ ይፈተናል ምናምን ብዬ ነበር። ምን አይነት ጎል ለሚገባው ማዱኬ ምን አይነት ጎል ነው ያገባው? ይቻላል። እኔ እኮ ሲቲ ነው ያለው ብዬ የማየው እንግዲህ አርሰናልን ነው። አረ ማርቲኔሊ ራሱ ምንድነው? ይቻላል። አረ በቃ አርሰናል ቻምፒየንስ ሊግ ላይ ጎል አይገባበትም እንዴ? ገብቶበታል እንዴ? እስካሁን አልገባበትም መሰለኝ። አረ ምንድነው? ባሉ ገብተን እንተኛ። እኛ እኮ ይሄን ሁላ ጥፋት የማን ነው? አስቶን ቪላ መጥፎ ነገር አስለመደኝ እኔን። እንደ አስቶን ቪላ መስሎኝ እስከ ሌሊቱ 7 ሰዓት ቁጭ ብዬ እያቋጠርኩ አርሰናል ይሸነፋል ብዬ ለምን ገብቼ አልተኛ? ጀማው አንድ ነገር ልናገር። በቃ አንተኛ ለማይጠቅም ነገር አነጋን። እንተኛ። እነሱም አሰልጣኙ እንዲባረር ብለው ነው እንደዚህ ያደረጉት። እንተኛ በቃ ዳይ ወደ እንቅልፍ። ምን አረጋ? አይቻልም። ማርቲኔሊና ማዱኬ አይቻልም እኮ አይቻልም። እሺ እንደዛ አይቻልም። እሺ ሁለተኛ እንዳይለመዳችሁ አይቻልም። ኖ እንዲ ምን አይነጎለው? በስመ አብ ወወልድ ወመንፈስ ቅዱስ። እኔ ረፍት ሰዓት ላይ ልሰራውን ፈለኩ።
ከዛ ቆይ አንዴ ለቅቢ እኮ ነው። ምን አይነት ጎል ነው? እንዴት አባቱ ነው የሚያምረው! የማርቲኔሊ ራሱ ይሄ 90 ዲግሪ ተመችቷቸዋል። ቋጣሪያንስ በቃ ተኙ። ለምን አተኙ? ሲጀምር እስካሁን ሰዓት ራሱ ማን እንዳስጠበቃችሁ አላውቅም፣ ግን ተኙ በቃ። መቼስ እንቋጥር ብላችሁ ገብታችሁ ጎል እንዲህ ነው የሚያስብል ጎል አይታችሁ ወጣችሁታል። ለማንኛውም የቅዳሜውን በደንብ የሚክሰን ጨዋታ ይመስላል። አሪፍ ነው። እንግዲህ ቅዳሜና እሑድ መቶ ደግሞ ይበልጥ እስከምንካካስ እንዴት እንደቸኮል ካልገባችሁ ማለት ነው። ገነርሶች ዊኬንድ እስከሚመጣልን ዘና ቀብረር ጎምለል በሉ እሺ፣ እንዳሰቡ በለው መድፎ ሲተኮስ አደረ። ምን አይነቱን አርሰናልን የተመለከት ነው። በድንቅ ብቃት ማለት ነው። ክለብ ብሩጅን ሁለተኛ አጠገቤ እንዳደርስ ብሎት ርምርም ምን ያደረገው 3-0 ሜዳው ድረስ። በስመ አብ ምን አይነቱን ማዱኬን ያየ ነው። አረ ማዱኬ እንዲህ ይችላል። አረ በስመ አብ ዛሬ ፈነጨ። በቃ ክለብ ብሩጅ ላይ ተጫወተባቸው ብቻውን ማለት ይቻላል። ምን አይነት ጎል ያስቆጠረው የመጀመሪያ! አረ ሹፉት ምን አይነት ጎል ያስቆጠረው! እንዲህ ይቻላል እንዴ? አረ አይቻልም። አረ በስመ አብ ዋው! እጅግ በጣም የሚያምር ጎል ነበር ያስቆጠረው። ሁለተኛውንም እንግዲህ እሱ ነበር ያስቆጠረው። ሁለቱንም እንግዲህ አሲስት ያደረገለት ዙቤሜንዲ ነው። ዋው የተጫዋች ራሱ በስመ አብ። በመቀጠል ሪል ብራዚል ማለት ይሄ ነው በቃ። በአርሰናል ቤት ታሪክ የመጀመሪያው 5 ተከታታይ የአውሮፓ ቻምፒየንስ ሊግ ላይ 5 ጎሎችን ያስቆጠረ ጀግና ተጫዋች ማለት ማርቲኔሊ ነው። ዋው ምን አይነት ድንቅ ጎል ነው እሱ ራሱ ያስቆጠረው! ምን አይነት ድንቅ ጎል ነው ያስቆጠረው! አረ ተመልከቱት። ዋው ማርቲኔሊ በስመ አብ። ዘንድሮ አርሰናል በአውሮፓ ቻምፒየንስ ሊጉ ጭራሽ በቃ አልተቻለም። ኮንግራ። በቻምፒየንስ ሊግ ምድር ብቸኛው ያልተሸነፈው ቲም አርሰናል ብቻ ነው። ቻምፒየንስ ሊግ ደግሞ የምርጦች መሰባሰቢያ ነው። አርሰናል አሁን ላይ የምርጦቹ ምርጥ ነው። ባለፈው ከቪላ ጋር ሲጫወት ኖርማል ነው ያልኩት ለዚህ ነው። ተጫዋቾቹ አርቲፊሻል ኢንተለጀንስ አይደሉም፣ ይደክማቸዋል። አሽቃበጥ ከምናምን ማሽቃበጥና ሪያሊቲ ይለያያል። ባይዘው ወንድ ልጅ አያለቅስም ስለሚባል እንጂ ጀመው ዛሬ የተፈጠረብኝ ነገር የሚያስለቅስ ነገር ነው። የምሬ ነው። በጣም ነው የመረረኝ። በቃ በጣም ነው የመረረኝ። አርሰናል ማሸነፍ እኮ አይደለም የኔ መጨረሻ፣ አርሰናል ላይ የቋጠሩ መቃጠል ነው። እኔ አሁን ገብቶኛል። በቃ እግዚአብሔር የጨጓራ የመጨረሻ ዩናይትድ ሳይሆን አርሰናል ላይ መቋጠር ነው። እኔ ምን አግብቶኝ ነው እስከ 7 ሰዓት መቋጠረው? እንዴ ሰው ጠዋቴን አበላሸው፣ ምሽቴን ብቻ አይደለም ነገ ጠዋት የተበላሸ ቀን የተበላሸ አልቆ ሐሙስ ተበላሽቷል። በዚህ ወያላ ምክንያት ምን አገባኝ ሲጀመር። እዛ ደግሞ የማድሪድን ለማየት ቁጭ ማድሪድን ተሸነፈ፣ አርሰናልም አሸነፈ። ማዱኬ ሁለት ጎል ያገባ፣ እኔ ልቋጠር ብል ማዱኬ ሁለት ጎል ያገባ። ኧረ በስመ አብ፣ ኧረ በስመ አብ፣ ኧረ በስመ አብ፣ ኧረ ቅሌት፣ ኧረ ቅሌት፣ ኧረ ቅሌት፣ ኧረ ቅሌት፣ ኧረ ቅሌት። ሚስጥራችሁን ይስጣችሁን ያቃጣችሁ ልደፉኝ ነው። በቤንች ገብተን ማለት ነው 3 ጎል ከክሊንሺት ጋር ምን አይነት ቲም ያለ ማን ዛሬ ማለት ነው የአመቱ ምርጥ ጎል ውድድር ነበር የነበረው የሚመስለው። ምንድነው ማዱኬ በዚህ በኩል 90 ዲግሪ፣ ማርቲኔሊ በዛ በኩል ምንድነው ከዛ የምታዘንቡት? ምን ሆናችሁ ነው? ማዱኬ 2 ጎል አግብቷል። ምን አይነት ጨዋታ ነው የተጫወተው? ማን ኳስ ስጡት 5 ሰው ያርፋል፣ ምንም ችግር የለበትም። ማርቲኔሊ እዛ ጋር ምን አይነት ክሮሶች ነበር ስታነሳ የነበረው ዛሬ ማለት ነው። በጣም የሚያምር ጨዋታ፣ ቲማችን በጣም ነው ደስ ያለኝ። ማን አዌ ጌም ስኳድ ሮቴሽን እያራመድን ማለት አረ እንችላለን። አረ በስማ ጄሱስ ከስንት ጊዜ ጉዳት በኋላ ዛሬ ገብቶ አንግል ገጨበት። እንዴት እንደተናደድኩ ለሱን የተናደድኩ። አረ በስማ ቢያገበው እኔ ላለቅሱላችን ነበር። ማን ጄሱስ ገብቶ ብዙ ኳስ ነበር እያገኘ የነበረው። እኔ እሱ ሰውዬ ኳስ ያገኛል። ጊዮኬሬሽ ያላገኛቸውን ኳሶች ጄሱስ ገብቶ ያገኛቸዋል። እንዴት እንደሆነ ምንም የገባኝ ነገር የለም። ማን በጣም የሚያምር ጨዋታ ነው የተጫወት ነው። አረ በስማ ሉዊስ ኬሊ በዛ በኩል ምናምን ነገር ምንድነው ተቀይሮ የሚገቡት ተጫዋቾቻችን እንዳለ የሚችሉት ቆይ ምን ሆነን ነው አሁን ማለት ነው? የአስቶን ቪላውን ሽንፈት በዚህ ነው ያካካስ ነው ማለት። ፕሪሚየር ሊግ ደግሞ ጉዳችሁ ነው። እዚህኛን ላጅ ለገናዥ እምቢ ብሎናል። እዛ ክለብ በርገር ነው ክለብ ሳንድዊች ነው የሚባል ፋይዳ መታወቂያ ከሌለው ማንነቱ ካልተለየ ሲም ጋር ይጫወታል። አቡዬ ፍሬ ተርፎታል፣ ጨጓራ ተርፎታል፣ ይቋጥራል። እንደውም ኮምቦል አስቶን ቪላዬ ከሌለ ያልቋጥርም። እቺ ዶሮዋንም እቺ ኒውካስልና አሶጡና ብቻ አስቶን ቪላዬን አስገቡልኝ፣ ሻምፒዮንስ ሊግ አስገቡልኝ። እያዳሚ ማድሪድን በነፃነት ታያል። እኔ እዚህ ብቻዬን ቆሽቴ ያራል እንዴ ምን አገባኝ እንዴ የኔ ፍሬ መጫወቻ ነው እንዴ ምንድነው?
ምንድነው ፈርስት አጨርሱም እንዴ? ቢያንስ ከፈርስት አፍ በኋላ ማድሪድን አናይም? አሁንም አረፈደም። እሄዳለሁ እኮ እኔ እሄዳለሁ፣ ግን አረ ምንድነው እኔ አስቶን ቪላ ነው እንዲመስሉ የታያችሁ? ምን አጠፋ የክለቡ? አሁን የዚህ ብስም ደግሞ ወጉጉን ይዞታል እኮ ላጥ እያለ ሄዶ አልተጠመጠመም። አሁን ሰለብሬት ተደረገ። አቤት ሲያስጠላ። ደህና ደሩ። አርሰናል አዌ ሄዶ ክለብ ብሩጅን በቤንች ልጥፍ አድርጎት መጣ። እኔ መጀመሪያም አልቋጠርም ብያለሁ። ምንም ያልቋጠርኩት ግን ማዱዋኬ ሃትሪክ እንዳይሰራ ስቋጥር ነበር፣ እውነት ለመናገር ማለት ነው። ግን አልሰራም፣ ሃትሪክ አልሰራም። ለምንድን ነው ወሳኝ ጨዋታ ላይ ለምንድን ነው ፕሪሚየር ሊግ ላይ ማያገባላችሁ? ይሰው አይችልም እንዴ? አይችልም። ቪክተር ዮከሬሽ መቼ ነው የሚያገባው? እሱ ማን? ጋብሪኤል ኢየሱስ ተቀይሮ መጥቶ አንግል መለሰበት እንዴ? መቼ ነው የሚያገባው? ዋናው ሰውዬ ዋናው አጥቂ ክለብ ብሩጅ ላይ ካላገባ መቼ ነው የሚያገባው ነው ጥያቄ። ኤኒዌይስ በቤንች ሄዶ ክለብ ብሩጅን ልጥፍ ነው ያደረገው። ልጥፍ ስትሬት ዊን ቻምፒየንስ ሊግ ላይ ኖክአውት ላይ ትቀጥላላችሁ በዚህ ወይ ነው ጥያቄው እሱ ነው። ምክንያቱም ይሄ ዋጋ የለውም። ኦልሬዲ 8 ውስጥ ገብታችሁ ጨርሳችኋል። ኖክአውት ላይ እናይሻለን። ክለብ ብሩጅ ግን ማለት ራሱን ቢገጥም አያሸንፍም። ራሱን ቢገጥም በዛችሁ